የኢትዮጵያ ሎተሪ አገልግሎት ከኢትዮ ቴሌኮም ጋር በመተባበር የሚያዘጋጀው አድማስ ዲጂታል ሎተሪ 33ኛው ዙር እጣው ዛሬ መጋቢት 25 2017 በኢትዮጵያ ሎተሪ አገልግሎት እድል አዳራሽ በህዝብ ፊት ወጥቷል። ከ50 ሺህ እስከ 4 ሚሊዮን ብር ሽልማት የሚያስገኙትን አሸናፊ ቁጥሮች ከሚያስገኙት ሽልማት ጋር እንደሚከተለው አዘጋጅተንላችኋል። አብረን እንመልከት። እንግዲህ አሸናፊ ቁጥሮቹ ከሚያስገኙት ሽልማት ጋር አሁን ያያችኋቸውን ይመስላሉ። 34ኛውን ዙር አድማስ ዲጂታል ሎተሪ መቁረጥ ካሰባችሁ ካላችሁበት ቦታ በማንኛውም ሰዓት 605 ላይ ማንኛውንም ፊደል በመላክ ወይም ደግሞ በቴሌብር ሱፐር አፕ አሊያም ኮኮብ 127 መሰላልን በመደወል ከዛም ናሽናል ሎተሪ ወይም ብሔራዊ ሎተሪ የሚለውን ከመረጥን በኋላ በ10 ብር ብቻ በቀላሉ መቁረጥ እንችላለን ማለት ነው። የቆረጥነው የአድማስ ዲጂታል ሎተሪ ትኬት ከጠፋብን በስራ ሰዓት 9695 ላይ በመደወል በቀላሉ ማግኘት እንችላለን ማለት ነው። አሸናፊ ከሆነን ደግሞ ካሸነፍን ደግሞ ትኬቱን በቆረጥንበት ስልክ ቁጥር ይደወልልንና ተሸላሚ እንድንሆን ይደረጋል ማለት ነው። ስለዚህ ይጠቅማችኋል ብለን እናስባለን። እንደወደዳችሁት ተስፋ እናደርጋለን። ቻናላችንን ላይክ እና ሰብስክራይብ በማድረግ እንደዚህ አይነት ወቅታዊ መረጃዎችን ቶሎ ቶሎ እናደርሳችኋለን። በድጋሚ መልካም እድል ለሁላችሁም።